ፊታችሁን ሳታሳዩ አንድን ቪዲዮ በራሳችሁ ካሜራ ሳቀዱ በወር በሺዎች የሚቆጠሩ ዶላር ከዩቲዩብ ማግኘት ይቻላል ብላችሁ ታምናላችሁ? ብዙዎች የማይነግሯችሁ የገንዘብ ማተሚያ ሚስጥር ይሄ ነው። በዚህ ቪዲዮ ኢትዮጵያ ውስጥ ሆናችሁ ዩቲዩብ አውቶሜሽንን በመጠቀም እንዴት ገንዘብ መስራት እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ይህን ቻናል ተመልከቱት። ይህ ቻናል 777000 ሰብስክራይብ እና 236 ቪዲዮዎችን አፕሎድ አድርጓል። ይህ ቻናል በወር ምን ያህል ይሰራል? በወር ከ3100 እስከ 50000 ዶላር፣ በአመት ከ41000 እስከ 650000 ዶላር ይሰራል። እንደዚህ አይነት ቻናል ለመክፈት ምን ያስፈልጋል? እንደዚህ አይነት ቻናል ለመክፈት 4 ስቴፖች አሉት። የመጀመሪያው ኒች ነው፣ ሁለተኛው ደግሞ ስክሪፕት ነው፣ ሶስተኛው ደግሞ ቪዲዮ ነው፣ አራተኛው ደግሞ ኢሜጅ ነው። አያሳስባችሁ፣ ሁሉንም በነፃ እንዴት ክሬት እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። ቪዲዮ ክሬሽን፣ ኢሜጅ ጀነሬሽን፣ ስክሪፕት ራይቲንግ ሁሉንም በነፃ እንዴት እንደምትሰሩ አሳያችኋለሁ። የምንጠቀመው ኤአይ እነዚህ ሶስቱ ናቸው። ለዚህ ቪዲዮ የምጠቀመው ሁሉንም ፕሮምፕት ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። ሊንኩን ኮሜንት ላይ ወይ ደግሞ ዲስክሪፕሽን ላይ ታገኙታላችሁ። እሺ፣ በመጀመሪያም ለቪዲዮ የሚያስፈልጋንን ፕሮምፕት ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። የቴሌግራም ቻናሌ ሊንክ ባዮ ላይ አለ ወይ ደግሞ ኮሜንት ላይ ወይ ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ እኛ የምንጠቀመው የእነዚህን 4 ፕሮምፕቶች ነው። የመጀመሪያውን ፕሮምፕት ኮፒ እናደርጋለን። ኮፒ ካደረግን በኋላ ቀጥታ ወደ ቻትጂፒቲ አፕሊኬሽን እንሄዳለን። ሶ እኔ የምጠቀመው ቻትጂፒቲ አፕሊኬሽን ነው። ስለዚህ ኮፒ ያደረኩትን መጥቼ እዚህ ጋር ፔስት አድርገዋለሁ። ፔስት ሳደርግለት ራሱ ፕሮምፕቶችን ይጽፍልኛል። እኔ የጠየኩትን ይጽፍልኛል። ሶ እኔ የጠየኩት 10 አይዲያ እንዲሰጠኝ ነው። ስለዚህ ይሄው እንደምታዩት የተለያዩ አይዲያዎችን እየጻፈልኝ ነው። ሶ ስለዚህ እናንተ የተመቻችሁን ይሄው እንግዲህ ኢንቨስቲንግ አለ፣ አክቲቪንግም ብቻ 10 ይሰጣችኋል። ከ10ሩ እናንተ የተመቻችሁን ስለዚህ እኔ አንዱን መርጣለሁ። አንዱን ከመረጥኩ በኋላ እንዴት እንደማስተካከል አሳያችኋለሁ። ይሄ ሶስተኛውን ንምረጥ። ሶስተኛውን ከመረጥን በኋላ ኮፒ እናደርገውና ወደ ቴሌግራም ላይ እንሄዳለን። ወደ ቴሌግራማችን ስንሄድ ይሄው እዚህ ጋር እንደምታዩት ሁለተኛ ላይ የተቀመጠ አለ ራይት ኦን ዘ ቶፒክስ ሚል። ከዛን የእናንተን ስክሪፕት እንድታደርጉ በብራኬት የተቀመጠ አለ። እሱን እኔ እዚህ ጋር ኤዲት አድርጌ ላሳያችሁ። እናንተ ይሄው ኮፒ አድርጋችሁ እዚህ ጋር መታችሁ ኤዲት ማድረግ ትችላላችሁ። የራሳችሁን እንትን ከፍታችሁ ማለት ነው፣ ሜሴጅ ላይ አስቀምጣችሁ። እዚህ ጋር ፔስት እናደርገዋለን ማለት ነው። ፔስት ካደረግነው በኋላ ሴቭ እናደርገውና ኮፒ አድርገን ወደ ቻትጂፒቲ እንመለሳለን። ወደ ቻትጂፒቲ ስትመለሱ እዚህ ጋር እቺኛዋን ክሊክ ታደርጉና ቻትጂፒቲ አፕ ላይ ከዛን ኤክስፕሎር አፕ ሚላለ አፕስ ሚላለ እሱን ክሊክ ታደርጉና እዚህ ጋር ጂፒቲኤስ ምትላለች አናት በላይ እሷን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እንደዚህ ያመጣላችኋል። ስለዚህ እዚህ ሰርች ባሩ ላይ እናንተ ስቲክ ማን ብላችሁ ሰርች ታደርጋላችሁ። ስቲክ ማን ስታደርጉ እንግዲህ ሰርች እያደረገልን ነው። እንደዚህ አንድ ብዙ አይነት የአኒሜሽን እንትኖችን ያመጣልናል። ስለዚህ እኛ የምንጠቀመው ስቲክ ማን ቪዥዋል የሚለውን ነው። እሱን ክሊክ አድርገን ከዛን እዚህ ጋር መተን ስታርት ቻት እንለዋለን። ስቲክ ማን ቪዥዋል መሆኑን አረጋግጡ። ከዛን እቺኛዋን ቅድም ኮፒ ያደረግነውን ፕሮምፕት ፔስት እናደርግለታለን። ፔስት ካደረግንለት በኋላ ራሱ የኢሜጅ ጀነሬሽን ፕሮምፕቶችን ከ1 እስከ 7 ይሰጠናል ማለት ነው። እንግዲህ እንደምታዩት ከ1 እስከ 7 ይሰጠናል። ብለናል። ስለዚህ አሁን ምንድነው የምናደርገው? እዚህ ጋር 7ኛ ፕሮምፕት ከጻፈልን በኋላ ድጋሚ ወደ ቴሌግራም ቻናል ትመለሱና ይሄ ሶስተኛ ላይ ያለውን ሊንክ ኮፒ ታደርጉትና ከዛን ትመጡና እዚህ ቻትጂፒቲ ላይ ፔስት ታደርጉታላችሁ ማለት ነው። ከዛን ፔስት አድርጋችሁ ሴንድ ትሉታላችሁ። ሴንድ ስታደርጉ እንትን ይጽፍላችኋል። ይሄ ምንድነው ቮይስ ጀነሬት የምታደርጉበትን ስክሪፕት ያውኑን ሶስተኛውን ስክሪፕት ፔስት ታደርጉ እንደምታዩት ይሄው ሲንዋን ላይ የሚናገራቸው እስከ 7 ድረስ ነው ያልኳችሁ። ይሄው 7 ላይ ያቆማል። ስለዚህ አሁን የቮይስ ስክሪፕት ጽፈናል፣ የኢሜጅ ስክሪፕት ጽፈናል። የቀረን የምንድነው የቪዲዮ ነው። የቪዲዮን ደግሞ እዚህ መጨረሻ ላይ ያለውን ፕሮምፕት ኮፒ አድርጋችሁ ከዛን ወደ ቻትጂፒቲ ትመለሱና ይሄኛውን ፕሮምፕት ፔስት ታደርጉለታላችሁ። ልክ ፔስት ታደርጉለት የቪዲዮ ጀነሬሽኑን ፕሮምፕት ይጽፍልናል ማለት ነው። እንደምታዩት ይሄው የቪዲዮ ጀነሬሽኑን ፕሮምፕት ይጽፍልናል። ከዛ እንደምታዩት ይሄው ሙሉ 7ቱን ከጻፈልን በኋላ ደግሞ ወደ ቪዲዮ ጀነሬሽን ነው የምንሄደው ማለት ነው። ይሄው እንግዲህ ቢሮል እንዳለ
የቪዲዮ ጀነሬሽን ስክሪፕት ይጽፍልናል። ስለዚህ የኢሜጅ ጽፈናል፣ የቮይስ ጽፈናል፣ የቪዲዮ ጽፈናል። አሁን ደግሞ ክሬት ወደ ማድረጉ ነው የምንሄደው። ስለዚህ ይሄ ሲጨርስልን ወደ ክሬት ማድረጉ ምናልፍ ይሆናል ማለት ነው። እንደምትሳዩት እንግዲህ ሙሉ ጽፎ ጨርሶልናል። ስለዚህ አሁን ምንድነው ወደ ኢሜጅ ጀነሬሽን ነው። መጀመሪያ ላይ የሰጠን ፕሮምፕቶች አሉ፣ 7 ፕሮምፕቶች። ይሄው እንግዲህ እንደምታዩት ይሄኛው ከናንተ ጽሁፍ በላይ ያሉት ናቸው። ይሄውን ይሄ ኢሜጁ ነው። እስከ 7 ላሳያችሁ፣ እስከ 7 ድረስ ማለት ነው። አሁን ከዚህ ወደዛ ያለው ኢሜጁ ነው፣ ከዚህ ወደዛ ደግሞ ያለው ቮይሱ ነው። ስለዚህ አንደኛ ላይ ያለው መታችሁ ኮፒ ታደርጉና እኔ ጄሚኒ አፕ ነው የምጠቀመው። እናንተ ጄሚኒን VPN አብርታችሁ ከፕላይ ስቶር ላይ አውርዱ። የሚመቸው አፕሊኬሽን ነው። ስለዚህ ጄሚኒ አፕሊኬሽንን ከፕላይ ስቶር ላይ ታወርዱታላችሁ። ከፕላይ ስቶር ላይ ካወረዳችሁ በኋላ ያው አግሪ በሉ ብቻ ነው የሚላችሁ። ምንም ሎጊን ምናምን የሚላችሁ ነገር የለም። ስሙን አንደኛውን ፕሮምፕት አምጥቼ ፔስት ለውና ከዛ መጨረሻ ላይ ታስተካክላላችሁ። 9:16 ሬሺዮ ትሉታላችሁ። ለሾርት ቪዲዮ ስለሆነ፣ ለሎንግ ከፈለጋችሁ ደግሞ ያው 16:9 ነው ማለት ነው። ግን ለሾርት ነው ይሄ ኒሽ በጣም አሪፍ ተመራጭ ነው። እኔም የሞከርኩት ስለሆነ ነው። ከዛን ሴንድ ታደርጉትና ኢሜጅ ጀነሬት ያደርግላችኋል። ኢሜጁ አሪፍ የሆነ ኳሊቲ የሆነ ኢሜጅ ስለሚሰጠኝ ነው ጄሚኒ የምጠቀመው። ፍሪ ነው እንዳለ ማሳያችሁ ነገር ፍሪ ነው። ኢሜጅ ጀነሬት ካደረገልን በኋላ ወደ ሁለተኛው ፕሮምፕት ነው የምንሄደው። እንግዲህ የመጀመሪያ ኢሜጃችንን ጀነሬት አድርጎልናል። እንደምታዩት የመጀመሪያ ኢሜጃችን ጀነሬት ስለተደረገ ሴቭ እናደርገዋለን። እቺን ሎጎ እንዴት እንደምታጠፉ አሳያችኋለሁ መጨረሻ አካባቢ ላይ። ብዙም የሚከብድ ነገር የለውም። ሴቭ አድርገናል። ከዛም ወደ ሁለተኛው ፕሮምፕት እንመጣና ይሄ የመጀመሪያው ፕሮምፕት ነው። ወደ ChatGPT መተን ሁለተኛውን ፕሮምፕት ኮፒ አድርገን ከዛን መተን ጄሚኒ ላይ እዚህ ጋር ፔስት እናደርገዋለን። ፔስት እንዳደረግነው ሬሾን ባጽፉም አሁን ቀደም ስለነገር ነው ያስተካክላል። ግን ደግማችሁ አንዴ ከጻፋችሁ በኋላ ቀጣይ ራሱ ያስተካክልናል ማለት ነው ከዚህ በኋላ። ሁለተኛ ኢሜጃችንን ክሬት ያደርግልናል። ሶስተኛ ኢሜጃችንንም እንደዚሁ እንሰጠዋለን። እስከ 5 አሳያችኋለሁ። ከ5ቱን አይታችሁ ጀነሬት ማድረግ አይከብዳችሁም ብዬ አስባለሁ። ሁለተኛ ኢሜጃችንን ጀነሬት እያደረገልን ይገኛል። ሁለተኛ ኢሜጃችንንም እንግዲህ ክሬት አድርጎልናል። እኛ ደግሞ አሁን ሶስተኛ ኢሜጃችንን ሴቭ አናደርገው። መጨረሻ ላይ ሴቭ ስለምናደርገው አንደኛ ወስደናል፣ ሁለተኛ ወስደናል። ሶስተኛ ኢሜጃችንን አምጥተን እዚሁ ቀጥታ ፔስት አድርገን ሴንድ እንለዋለን። ከዚህ በኋላ ሬሾን ራሱ እያስተካከለ ይረዳዋል። AI ስለሆነ ካላስተካከለው ደግሞ ኤዲት ማድረግም ስለሚችሉ ችግር የለውም ማለት ነው። ጥራት ያለው ኢሜጅ ካተታችሁ ድጋሚ ፔስት እያደረጋችሁ ጀነሬት ማድረግ ትችላላችሁ። ግን ጄሚኒ ጥራት ያለው ኢሜጅ ነው የሚሰጣችሁ። ስለዚህ ሶስተኛ ኢሜጃችን ጀነሬት እያደረገልን ይገኛል። ሶስተኛ ኢሜጃችንን ጀነሬት አድርጎልናል። ስለዚህ ወደ አራተኛው ኢሜጃችን እንሄዳለን። አራተኛው ኢሜጃችንን ኮፒ አድርገን ከዛም ወደ ጄሚኒ አፕሊኬሽን መተን ፔስት እናደርግልታለን። አራተኛ ኢሜጃችንንም ጀነሬት ያደርግልናል። እንዳያችሁት ነው አራተኛ ኢሜጃችንን ሰጥቶናል ማለት ነው። 1 2 3 አራተኛ ኢሜጃችን። ስለዚህ 3 ኢሜጅ ይቀራናል። ከዚህ ቀጣይ ያለውን ኮፒ ታደርጉና ሴንድ እስከ 5 ታሳያችኋለሁ። ሁለቱ አይከብዳችሁም። መታችሁ እዚህ ጋር ጫን ብላችሁ ፔስት ታደርጉና ሴንድ ታደርጋላችሁ። የቀሩትን 3 ኢሜጆች አሁን በነገርኳችሁ መልኩ ክሬት ማድረግ ትችላላችሁ። ቪዲዮ ይረዝምባችኋል ስላልኩ ነው 3ቱን ያልሰራውላችሁ። አሁን እንዳሳየዋችሁ ክሬት አድርጋችሁ 3ቱን ሴቭ ማድረግ እንዳረሱ። ወደ ቀጣይ ፓርት ደግሞ እንሄዳለን ማለት ነው። በመቀጠል ወደ ቪዲዮ ጀነሬት ነው ማድረግ የምንሄደው። ከዚህ እንወጣና ያው ጄሚኒ ላይ ያለንን ጨርሰናል። ወደ ቴሌግራማችን እንመለስና የቪዲዮ ጀነሬሽን ሊንኩ እዚህ ላይ ስላስቀምጥኩላችሁ ቴሌግራም ቻናል ላይ ልትገቡና እዚህ ጋር እቺኛዋን ሊንክ ነክታችሁ ወደሚወስዳችሁ ሳይት ትገባላችሁ። ከገባችሁ በኋላ እንግዲህ እንደዚህ ሎድ ያደርጋል። ሳይን ኢን ትሉታላችሁ። እናንተ እንደምታዩት ዌብሳይቱ ይሄን ይመስላል። ሳይን ኢን ካደረገን በኋላ ነው ቪዲዮአችንን መስራት የምንጀምረው። ስለዚህ
እኛ ሳይኒን እናደርገዋለን። ሳይኒን ካደረግን በኋላ ኢሜል ልመረጡ ይለናል። ስለዚህ እኔ አንድ ኢሜል ነው የምመርጠው። ስለዚህ አንድ ኢሜል መርጥለታለሁ። እኔ ኢሜል ከመረጥኩለት በኋላ እንደዚህ ያስገባኛል። በፒሲ ለምትጠቀሙ ላይ ያስገባችሁ ይችላል። በስልክ ብትጠቀሙ አሪፍ ነው ብዬ እመክራለሁ። መሰራቸው ቪዲዮዎች ፖርትሬት ስለሆኑ እዚህ ጋር እቺኛዋን ፖርትሬት አድርጌው ከዛን እዚህ ብላንክ ቪድ የምትላለች እሷን ክሊክ ስታደርጓት ወደ ፕሮጀክት ይወስዳችኋል። በስልክ የምትጠቀሙ እንደዚህ ዙም እያደረገ ካስቸገራችሁ በእጃችሁ ይዛችሁ ዙም አድርጉትና እንደዚህ ወደዚህ ትወስዱታላችሁ። ወደዚህ ከወሰዳችሁ በኋላ የናንተ ፕሮፋይል ሲያመጣላችሁ ወደ ታች እንዲህ ስትሄዱ የቪኦኤ እንትን ያመጣላችኋል። ያው ቪኦኤ የሚላለ እሷን ክሊክ ታደርጉታላችሁ። ከዛን ዙሙን ትቀንሱታላችሁ ማለት ነው። ዙሙን ከቀነሳችሁ በኋላ እያንዳንዱን አቪያተርና ፕሮምፕት የቪዲዮን ፕሮምፕት ታመጣላችሁ። እሱ እንዴት ነው የምታመጡት ያሳያችኋለሁ። እዚህ ጋር መጀመሪያ ክሬት ፍሮም ስክራች የሚላለ እሷን ክሊክ ታደርጓትና አኒሜጅ ትሉታላችሁ። ካደረጋችሁ በኋላ ኢሜጃችሁን አድ አድርጉላችኋል። ስለዚህ እዚህ ጋር አግሪ ትሉታላችሁ። አግሪ ካላችሁ በኋላ እንግዲህ ይሄው እንደምትሳዩት ኢሜጆች አሉ። መጀመሪያ ላይ የዳውንሎድ ያደረግነውን ኢሜጅ አድ እናደርገዋለን። ከዛን አድ ካደረግነው በኋላ እንጠብቀዋለን ማለት ነው። አድ ካደረግነው በኋላ ወደ ቻት ጂፒቲ እንሄድና ይሄ ጄሚናይ ነው። ይሄ ጄሚናይ ስለጨረሰን አያስፈልገንም። ወደ ቻት ጂፒቲ እንሄድና የቪዲዮ ፕሮምፕቱን እንወስዳለን። ይሄ ምንድነው? ይሄ የቮይስ ነው። ስለዚህ የቪዲዮ ፕሮምፕት ይሄ ነው ማለት ነው። የቪዲዮ ፕሮምፕት ይሄ ስለሆነ ኮፒ እናድርገውና ቀጥታ እንመለስና ወደ አሁኑ ሳይት እንግዲህ አለ። ከዛን እቺኛዋን ፔስት አድርገን ጀነሬት ስንለው እንደምትሳዩት በፈጣን ስፒድ ነው ዳውንሎድ የሚያደርግላችሁ። ይሄ ማንም ማይነግራችሁ ነው። እኔ እስካሁን ዩቲዩብ ላይ ቪዲዮዎች አይቻለሁ። እንደዚህ የተሰራ ቪዲዮ አላየሁም በአማርኛም ሆነ በእንግሊዘኛ። ስለዚህ ሰብስክራይብ ማድረግ እንዳርሱ። በዚህ ቻናል በጣም ቁም ነገርና ገንዘብ ልሰሩበት ወደፊት ትላልቅ ነገሮች የምታገኙበት ቻናል ነው። ካሁኑ ሰብስክራይብ ማድረግ እንዳረሱ። ቪዲዮውን እንግዲህ ጀነሬት ያደርግላችኋል። ስፒድ አለው። 100 ሲሆን ቶሎ ዳውንሎድ ያደርጋል። እንግዲህ እንደምታዩት የመጀመሪያ ቪዲዮአችንን ጀነሬት እያደረገልን ነው። በቀን ውስጥ በወር ውስጥ 10 ቪዲዮ ጀነሬት ማድረግ ትችላላችሁ። ኢሜል እዚህ ጋር እየቀያየራችሁ መጠቀም ትችላላችሁ። 10 ኢሜል ቴሌግራም ላይ እንዴት በነፃ ብዙ ኢሜሎችን ክሬት እንደምታደርጉ አሳያችኋለሁ በቀጣይ ቪዲዮ። እንግዲህ ጀነሬት አድርጎልን ይሄው ቪዲዮን ሰጥቶናል። ስለዚህ እኛ ምንድነው ዳውንሎድ እናደርገዋለን። ከዛን ዳውንሎድ ካደረግን በኋላ ቪዲዮ ይሄው እንደምታዩት ከሳውንድ ኢፌክት ጋር ነው እንትን ያለልን። ስለዚህ እኛ ከሳውንድ ኢፌክት ጋር ሰጥቶናል። ስለዚህ ዳውንሎድ እያደረገ ነው። ይሄን ልክ ዳውንሎድ ሲያደርግ ወደ ቀጣይ ፕሮጀክታችን እንሄዳለን ማለት ነው። አንድ አምስቱን እየሰራው አሳያችኋለሁ። የቀረውን ደግሞ እናንተ ያው እያያችሁ መስራት ትችላላችሁ። የመጀመሪያውን ሰርተናል። እዚህ ጋር ኤክስ ምልክት አለች። ኤክስ እናደርጋለን። ከዛን ሁለተኛውን ኢሜጅ አፕሎድ እናደርጋለን። ሁለተኛው ኢሜጅ የቱ ነው? ይሄኛው። ከዛን ክሊክ አድርገን አድ እናደርገውና ከዛን ልክ አድ ሲያደርግልን ከቻት ጂፒቲ እንመጣና ሁለተኛ ፕሮምፕታችንን ይሄ ምንድነው? አንደኛ ፕሮምፕታችን ነው። ሁለተኛ ፕሮምፕታችንን ኮፒ አድርገን ወደ አሁኑ ሳይት እንመለሳለን። በስልክ ለምትጠቀሙ በጣም ቀላል ነው። በፒሲ ደግሞ ለምትጠቀሙ ያው ትንሽ ጊዜ ሊወስድባችሁ ይችላል። ግን ያው አሪፍ ነገር ገንዘብ ማግኘት ከፈለጋችሁ ኮንሲስታንሲ ሆናችሁ ብሰሩ በጣም ጥሩ ነው ብዬ አስባለሁ። ሁለተኛ ቪዲዮአችንን ጀነሬት እያደረገልን ነው። እንግዲህ ሁለተኛ ቪዲዮአችንን ክሬት አድርጎ ጨርሶልናል። ስለዚህ ጫን ብለን እንይዘውና ዳውንሎድ እናደርገዋለን ማለት ነው። ስለዚህ ሁለተኛውን ከጨረስን በኋላ እቺኛዋን ኤክስ እናደርገዋለን። እንግዲህ ከሳውንድ ኢፌክት ጋር ነው እንትን እያለልን ያለው። ሁለተኛውን ዳውንሎድ ካደረግን በኋላ ሶስተኛውን ኢሜጅ አድ እናደርገዋለን። ሶስተኛው ኢሜጅ ይሄ ነው። እኔ በተርታ ስለሚመጣልኝ እንደዚህ አድ አድርገዋለሁ። ሁለተኛውን ክሬት አድርገናል። ሶስተኛውን ደግሞ ፕሮምፕቱን ከቻት ጂፒቲ እናመጣዋለን ማለት ነው። ስለዚህ ሶስተኛው ፕሮምፕት ይሄ ነው። ከዛን ኮፒ እናደርገዋለን፣ ወደዚህኛው እንመጣለን፣ እቺኛውን ፔስት እናደርገዋለን፣ ከዛን ጀነሬት እናደርገዋለን ማለት ነው። በጣም ቀላል ነው። እንደዚህ የሚቀል አይቻልም። እኔም ቻናል ያለ እሱን ቻናል ማሳያችሁ ይሆናል ማለት ነው። ሶስተኛውን ኢሜጅ ቪዲዮ ክሬት አድርጎልናል። ስለዚህ ቪዲዮን ጫን ብለን ዳውንሎድ እናደርገዋለን። ዳውንሎድ ካደረግነው በኋላ ሶስተኛውን ቪዲዮ ወደ አራተኛው እንሄዳለን። እዚህ ጋር ኢሜጅ አድ እናደርጋለን። አራተኛው ኢሜጅ ይሄኛው ነው። ስለዚህ አድ አደርገዋለሁ። አድ ካደረግኩ በኋላ ከመጥቼ ከቻት ጂፒቲ አራተኛውን ቪዲዮ
ጀነሬሽን ስክሪፕት እንወስዳለን ማለት ኮፒ እናደርጋለን። ሶ ወደ አራተኛው እንሄድና ፔስት እናደርገዋለን ማለት ነው። ሶ ከዛን ጀነሬት እናደርገዋለን። የቀሩትን ኢሜጆች አሁን እንዳሳየዋችሁ አሁን ባሳየዋችሁ መልኩ ሁሉንም ቪዲዮዎች ኢሜጅ ወደ ቪዲዮ ተቀይሩታላችሁ ማለት ነው። ሶ ቪዲዮ እንዳይረዝምባችሁ ማለት ነው ሶስቱን ያሳጠርኩት። ስለዚህ ሁሉንም እንደዚህ ጀነሬት ካደረጋችሁ በኋላ ሴቭ ታደርጉታላችሁ። ሁሉንም ቪዲዮዎች ጀነሬት አድርገን ጨርሰናል። በቀጣይ ደግሞ ወደ ቮይስ ስክሪፕት ነው። ኤአይ ቮይስ ራሱ እንዲያወራልን ማድረግ የሆነው ስለዚህ እሱን እንሰራዋለን ማለት ነው። እሺ አሁን ደግሞ ቮይስ ጀነሬት ወደ ማድረጉ ገብተናል። ስለዚህ ቮይስ ጀነሬት የማደርግበት ፍሪ ኤአይ ቱል አይ ስቶር ላይ ትገቡና ስፒች ኤምኤ ካላችሁ ይመጣላችኋል። ስለዚህ እሱን ዳውንሎድ አድርጋችሁ በሱ መጠቀም ትችላላችሁ። ስለዚህ እንዲህ ከፍተው ከገባልን በኋላ እዚህ ጋር ማስታወቂያዎች አንዳንድ ስለሚመጡ ማጥፋት እንዳረሱ እዚህ ጋር ነው ቴክስታችን የምንጠቀመው። ከዛን እዚህ ጋር የሚሰጠንን ኮድ ነው። ስለዚህ ስክሪፕታችንን እናምጣና እንዴት ጀነሬት እንደምታደርጉ ላሳያችሁ። ይሄ የኢሜጃችን ነው፣ የቮይሳችን መሃል ላይ ነው። ይሄ የቪዲዮ ነው፣ ከዚህ ወደዚህ ያለው ቪዲዮ ነው። ይሄ የቮይሳችን ነው። ከዚህ ወደ ላይ ያለው የኢሜጅ ነው፣ ከዚህ መሃል ላይ ያለው ቮይስ ነው። ስለዚህ እኛ እኚህ ከዚህ ጀምሮ እዚህ ጋር ማርክ ማድረግላችሁን ከዚህ ጀምሮ ይሄ ቀጥታ ወደ ቮይስ የሚቀየር ነው። ስለዚህ እኛን ኮፒ እናደርግና እንመጣና ስፒች ኤም ላይ ትመጡና ማስታወቂያ አንዳንዴ ይመጣባችኋል ብያለሁ። ከዛም ፔስት ታደርጉታላችሁ። እንዲህ ካደረጋችሁ በኋላ እቺኛዋን እዚህ ጋር የሚሰጣችሁ ቁጥር አለች። እዚህ ጋር ካያችሁት እሷን 33 51 3 ብሉ ትጽፉና ከዛን ቮይስ ትመርጣላችሁ። የአይ ቮይሶችን የፈለጋችሁትን ቮይስ ድምጽ በአሜሪካን በስፓኒሽ በፈለጋችሁ ግን አሪፍ የሚሆነው ዩናይትድ ስቴትስ ነው። ስለዚህ እኔ ኤሪክ በሚለው እጠቀማለሁ። እናንተ ተመሳሳይ እንዳይሆን ሌላ መጠቀም ትችላላችሁ። ይሄው እዚህ ጋር ጋይ ሚል አለ፣ ጃኒ ብዙ ስም አለ በሴትም በወንድም። ስለዚህ ይሄው እዚህ ጋር ጀነሬት ስናደርገው ፕሮሰስ ያደርግልናል ቮይሱ ማለት ነው። ቶሎ ጀነሬት አድርጎ ራሱ ይሰጠናል ማለት ነው። እንደምታዩት ፕሮሰስ አድርጓል። ያው ጋፑን እንዴት ኤዲት እንደምታደርጉ አሳያችኋለሁ ማለት ነው። ስለዚህ ይሄው ቮይሱን ምንድነው ጀነሬት አድርጎልን ጨርሷል። ይሄው እዚህ ጋር ነው ቮይሱን ስሙ ከፈለጋችሁ። Money isn't something I just spend. ስለዚህ አሪፍ ነው። ዳውንሎድ እናደርገዋለን። ለዳውንሎድ በጣም ፈጣን ነው። ስለዚህ እኛውን እዚህ ጋር ቮይስ ሴሌክሽን እንመጣና እቺኛዋን እናጠፋለን ማለት ነው። እቺኛዋን እናጠፋለን። ስለዚህ እኛ እቺን ካጠፋን በኋላ አሁንም ሌላ ቮይስ ሁለተኛው ማለት ነው። ይሄው ሁለተኛው ከዚህ ጋር ነው የሚጀምረው። እነዛን ተዋቸው ወደ ላይ ያሉት ነው። ይሄኛው ነው። ስለዚህ ኮፒ እናደርገውና ይሄኛውን እዚህ ጋር እንመጣና ፔስት እናደርገዋለን ማለት ነው። ከዛን እቺኛዋን ኮድ በየአንድ ጀነሬት ስታደርጉ ኮድ ይሰጣችኋል። በዛ ኮድ ታስገባላችሁ ማለት 80 ከዛን ለምን 80 88 ነው 80 88 0። ስለዚህ ጀነሬት ቅድም ቮይስ ስለመረጥኩኝ ችግር የለውም ራሱ መርጦ። አንዴ ቮይስ ከመረጣችሁ ሌላ ድጋሚ መረጡ ስለማይላችሁ በዚህ ስቴፕ መከተል ትችላላችሁ ማለት ነው። ሁለተኛውንም ዳውንሎድ እናደርገዋለን። ሁለተኛውንም ዳውንሎድ ካደረገን በኋላ ሶስተኛውን ኮፒ እናደርገዋለን። ሶስተኛውን ከዚህ ጀምሮ ያለውን ኮፒ እናደርጋለን። እነዚህ ወደ ላይ ያሉ ዝም ብሎ ስለሆኑ ኮፒ ማድረግ አይችሉም። ከዛን ወደ ቮይስ ሴሌክሽን መጣና እቺኛዋን እዚህ ጋር ኤርስ አድርጋችሁ ሙሉ ማጥፋት ትችላላችሁ። ከዛን ያውኑ ፔስት ታደርጋላችሁ። ከዛን እዚህ ጋር የሚሰጣችሁን ኮድ ታስገባላችሁ 78 55 6። ሙሉ እንደዚህ ያደረጋችሁ ጀነሬት ታደርጋላችሁ። ነው 3 ነው፣ 2 ይቀራኛል። ስለዚህ ሙሉን ጀነሬት አድርጌ ዳውንሎድ አደርገዋለሁ። ከዛን ዳውንሎድ ካደረኩኝ በኋላ እዚህ ጋር ቮይስ ሴሌክሽኑ መጥቼ እዚህ ጋር አሁንም አጠፋዋለሁ ያን። ከዛን አራተኛውን መተን ዳውንሎድ እናደርጋለን። ይሄው አራተኛውን ከዚህ ጀምሮ ከዚህ ወደ ላይ ያለውን ኮፒ አታድርጉ። ይሄው ከዚህ ወደ ላይ እነዚህን ኮፒ አይደረጉም። ስለዚህ ከዚህ ወደ ታች ያሉትን ነው ኮፒ የምታደርጉት። ኮፒ ታደርጉና ከዛን አሁንም ትገባላችሁ፣ ፔስት ታደርጋላችሁ። ከዛን ይሄን ኮድ ታስገባላችሁ 39 52 1 ከዛን ጀነሬት። ከዛን ፕሮሰስ አድርጎ ጀነሬት ያደርግላችኋል። ሙሉ በዚህ መልኩ መጨረስ ትችላላችሁ። ይሄንንም ዳውንሎድ አድርገናል። ስለዚህ አሁን እኛ ምንድነው አምስተኛውና የቀሩትን ሁሉንም ጀነሬት ታደርጋላችሁ። ያያችሁት ሙሉ። ስለዚህ አሁን የቀረ ምንድነው ይሄን እናጠፋዋለን።
ይሄንንም እናጥፈዋለን ስለጨረሰን ማለት ነው። ስለዚህ አሁን ፋይላችን ውስጥ ገብተን ቮይሱን ብቻ ተራቁቶን ማስተካከል ነው። ፋይል ላይ ያው እናንተ ፋይል ትገባላችሁ። አውዲዮ ላይ ካገባችሁ በኋላ እኙት አሁን ጀነሬት ያደረኳቸው ይሄው የመጀመሪያው ይሄ ነው። ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው፣ ሰባተኛው ምንድነው ተመሳሳይ ስም ስላላቸው አውዲዮን አድ ለማድረግ ያስቸግራቸዋል። ስለዚህ እቺ ጋር ተነኩና ሪኔም ታደርጉና ክሊክ ታደርጉና ኤ ታደርጋላችሁ። ኤ ከዛን ስሙን ኤሪክ ከዛን ኦኬ ትሉታላችሁ። አያችሁ። ከዛን ይሄኛውንም እንዲ ክሊክ እዚህ ይሄኛውንም 3 ነጥብጣባን ትነኩና ሪኔም ትሉና ኤክስ ትሉና ታጥፉና ከዛን ቢ ኤሪክ ከዛን እስከ 7 ድረስ ታስተካክሉታላችሁ። ይሄኛውንም ክሊክ ታደርጉና ሲ ኤሪክ ከዛ እንደዚህ ሙሉ ካስተካከላችሁ በኋላ 7ቱንም ወደ ቪዲዮ ጀነሬሽኑ እንገባለን ማለት ነው። ቪዲዮ ጀነሬት ለማድረግ የምንጠቀመው ካፕከትን ነው። ስለዚህ ወደ ካፕከት አፕሊኬሽናችን እንገባለን። ካፕከት ላይ እንገባና ካፕከት ላይ ሲገቡ እንደዚህ ኢንተርፌስ አለ። ስለዚህ ኒው ቪዲዮ ብላችሁ ክሊክ ታደርጋላችሁ። ከዛን 7 ጀነሬት ያደረጋችሁትን ቪዲዮ ሰሌክት ታደርጋላችሁ ከመጀመሪያው እስከ መጨረሻው። ስለዚህ እኔ አንደኛው ይሄ ነው፣ ሁለተኛው ይሄ ነው፣ ሶስተኛው ይሄ ነው፣ ሶስተኛው ይሄ ነው፣ አራተኛው ይሄ ነው፣ አምስተኛው፣ ስድስተኛው፣ ሰባተኛው። ስለዚህ 7ቱንም ሰሌክት ካደረኩ በኋላ እዚህ ጋር አድ ሚላለ አድ አደርገዋለሁ። እንደምታዩት ራሱ ካፕከት ሁሉንም አድ ያደርግልኛል ማለት ነው። እንግዲህ እንደምታዩት ሁሉንም እንትኖች አድ አድርግሎናል። ስለዚህ እቺኛዋ እዚህ ጋር ካፕከት የምትለዋን ዲሌት እናደርጋታለን። ክሊክ አድርገን ዲሌት እናደርገዋለን። ስለዚህ ወደ ኋላ እንመለስና አሁን ቮይስ ነው አድ የምናደርገው። የመጀመሪያ ቮይስ ስላለ ኤውን አድ እናደርጋለን። ከዛውን ቢውን አድ እናደርጋለን። ሲሆን አድ እንደዛ እያደረገን እናስተካክለዋለን። ስለዚህ እዚህ ጋር አውዲዮ የሚላለ አውዲዮ የሚለውን ክሊክ አድርገን እዚህ ጋር ሳውንድ የሚላለ ሳውንድ የሚለውን እንነካውና እንጠብቀዋለን። ስለዚህ እንዲህ ሲያመጣልን እዚህ ጋር የፋይል ምልክት አለች፣ እሷን እንለካለን። ምክንያቱም ከኛ ፋይል አድ ስለምናደርግ የፋይል ምልክቷን እንነካለን። አሁንም እዚህ ጋር ዲቫይስ ሚላለ ዲቫይስ ሚለውን እንቀይረዋለን። ከዛን አለው እናደርገዋለን ማለት ነው። ስለዚህ አሁን ሰርች ባራችን ላይ ኤ ብለን ኤሪክ ነው የምንለው። ቅድም ኤሪክ ቢ ኤሪክ አይደል ያለው ኤሪክ ስንለው አንደኛ ላይ ያመጣልናል ማለት ነው ሰርች ስናደርገው። ስለዚህ ሰርች እናደርገዋለን ማለት ነው። እንደምታዩት ኤሪክ ስንል ይሄው እንግዲህ አንደኛ ላይ ያለውን አምጥቶልናል። ስለዚህ ይሄው ቮይሱ ራሱ ስለሆነ ቮይሱን ሰምቼ እዚህ ጋር የፕላስ አይከን አለች በሰማያዊ ከለር፣ እሷን ክሊክ ሳደርግ ይሄው እንደምታዩት ክሊክ ያደርግልኛል ማለት ነው። ይሄው እንግዲህ ይሄ ነው። ስለዚህ የቺኛዋን ክሊክ አድርገን አይታችኋል። ትንሽ እንደዚህ እናስጠጋና እቺ ባዶ ቮይስ የሆነችበትን ዲሌት አስጠግተን ዲሌት እነዚህ ባዶ የሆኑበትን እንዲህ ስፕሊት እያደረገን መሀል ላይ ስፕሊት ማለት መቁረጫ ነው። መሀል የሆኑትን ሁለቴ ስፕሊት አድርገን ጫን የተቆረጡትን ክሊክ አድርገን ዲሌት እናደርግና ይሄኛውን በእጃችን ጫን አድርገን ወደዚህ እናስጠጋዋለን። እንደምታዩት እስቲ እንስማው። Money isn't something I just spend. It's something I direct. Every dollar has a job, and I decide where it goes. ስለዚህ እንግዲህ እንደምታዩት ባክግራውንዱ ሙዚክ ስለበለጠ ይሄን ክሊክ አድርጌ ቮሊዩሙን ጨምረዋለሁ። እዚህ ጋር ቮሊዩም ይላል። ቮሊዩም የሁለቱንም ቮሊዩም ትጨምራላችሁ ማለት ነው። Every dollar has a job. እንደምታዩት እስቲ አሁን ስሙት። Money isn't something I just spend. It's something I direct. Every dollar has a job, and I decide where it goes. ስለዚህ አሪፍ ነው። አሁን ደግሞ ሁለተኛውን ቮይስ ነው እዚህ ጋር ትመጡና እዚህ ጋር ታደርጋላችሁ። ለዚህኛው ክፍተት ችግር የለውም አታስቡ። ባክግራውንድ ሙዚክ ስላለውም ይሸፍነዋል። ወይ ደግሞ እናንተም ባክግራውንድ ሙዚክ አድ ማድረግ ትችላላችሁ። ሁለተኛውንም አድ ቮይስ እናደርግና ፋይላችን ላይ እዚህ ጋር ፋይላችን ላይ እንመጣለን። ከዛ እዚህ ጋር ዲቫይስ ሚለው ላይ እንመጣለን። እንደ ቅድሙ አሁንም ቢ ኤሪክ ብለን ሰርች እንዳደረጋለን ማለት ነው። ቅድም እንደነገርኳችሁ እንደዚህ ሴቭ አድርጉ ምላችሁ እንደዚህ ሰርች አድርጋችሁ እንዲመጣላችሁ ይጠቅማችኋል ማለት ነው። እንግዲህ እንደምታዩት ቢ ኤሪክን መጥቶልናል። ስለዚህ ቮይሱን እንሰማዋለን ቢ ኤሪክን። ስለዚህ ራሱ ነው። ስለዚህ እዚህ ጋር አድ ምልክት አለች፣ እሷን አድ እናደርጋለን። እንግዲህ እንደምታዩት ይሄኛው ሁለተኛው ቪዲዮ የሚጀምርበት ጋር ነው ቮይሱ የምታደርጉት። እዚህ ጋር ማድረግ የለባችሁም። ይሄኛው አሁን ይሄ እስከዚህ ጋር ነው። ይሄ ደግሞ
ከዚህ እስከዚህኛው ዋጋ ይሄው እስከዚህ ጋር ስለሆነ ከዚህ ወደዚህ ያለውን ከት እናደርጋለን። ይሄው አሁን ይስተካከላል። ስለዚህ መሃል ላይ ጋፕ ያለበት ቦታ ላይ ትመጡና ክሊክ ጫን ብላችሁ ስፕሊት እዚህ ጋር ትመጡና ስፕሊት ታደርጉና መሃል ላይ ያቀረውን ዲሌት ታደርጉና ይሄን በእጃችሁ ጫን አድርጋችሁ ወደዚህ ጋር ታስጠጉታላችሁ። አሁንም ይሄኛውን እዚህ ጋር መታችሁ ጫን ታደርጉና ይሄኛውን ስፕሊት ታደርጉና አሁንም ይሄኛውን ስፕሊት ታደርጉና መሃል ላይ የቀረውን ዲሌት ታደርጉና ይሄን ጫን አድርጋችሁ ወደዚህ ታስጠጉታላችሁ። ከዛን ከዚህ ጋር ባዶ ቮይስ የሆነውን ስፕሊት አድርጋችሁ ዲሌት። እስቲ አሁን እንስማው። ስለዚህ ቮይሱን ቮሊዩሙን ጨምሩ። የባክግራውንዱ ላይ ያለው ሁሉንም ቮሊዩሙን ጨምሩ። ቮሊዩም ይሄው ሁሉንም ቮሊዩም ጨምራለሁ። ስለዚህ አሪፍ ድምጽ እንዲኖር። ስለዚህ አሁን ሶስተኛው ቮይስ እዚህ ጋር ነው። ሶስተኛውንም እዚህ ጋር አድ አደርጋለሁ። ኤሪክ ሲ ማለት ነው። እዚህ ጋር ፋይል ሚላለ ከዛን እዚህ ጋር ዲቫይስ ሚለውን ትነኩና ከዛን ሲ ኤሪክ ትላላችሁ። እንግዲህ ቅድም ሴቭ እንዳረኳችሁት ሲ ኤሪክ ትሉና ሰርች ታደርጋላችሁ ማለት ነው። እንግዲህ እንደምታዩት ሲ ኤሪክን አምጥቶልኛል ቮይሱን። ስለዚህ ሰማዋለሁ። ስለዚህ ቮይሱ ራሱ ነው። ቮይሱ ራሱ ስለሆነ አድ አደርገዋለሁ። እንግዲህ እንደምታዩት እችኛዋ ሲጀምር ጋፕ አለች። እሷን እንደዚህ አድርጌ አስጠጋታለሁ። ከዛን ከሚጀምርበት እኩል አደርገዋለሁ ማለት ነው። እንደምታዩት ከሚጀምርበት እኩል አድርጌ መሃል ላይ ጋፕ ያለበትን ክሊክ አድርጌ ስፕሊት ሚላለች እዚህ ጋር። አሁንም እዚህ ጋር ስፕሊት አድርጌ መሃል ላይ ያለውን ጫን ብዬ ዲሊት። ከዛን ይህም በእጅ አስጠግቼ እንደዚህ ዙም አድርገውና ወደ እዚህ ትመልሱታላችሁ ማለት ነው። ስለዚህ ይሄኛው እስከዚህ ጋር ይሆናል ማለት ነው። ቮሊዩሙን ጨምሩ መጀመሪያ ወይ ሁሉንም ቮሊዩምን ጨምሩ። ስለዚህ አሁን ደግሞ የቀረን አራተኛው ነው። ስለዚህ ይሄ ኤሪክ ዲ ነው። ስለዚህ አሁንም ቮይሱን ክሊክ አድርጋችሁ አድ ታደርጋላችሁ ማለት ነው። ኤሪክ ዲን እንደ ቅድሙ እዚህ ጋር ፋይል ሚላለ እሷን ክሊክ አድርጋችሁ ከዛን እዚህ ዲቫይስ ላይ ታደርጉታላችሁ። ከዛን እንግዲህ እንደተለመደው ዲ ኤሪክ ትላላችሁ ማለት ነው። ዲ ኤሪክ ኤሪክ ዲ ኤሪክ ብላችሁ ሰርች ታደርጋላችሁ ማለት ነው። እንደምታዩት ዲ ኤሪክ መጥቶልኛል። ስለዚህ ቮይሱን ሰማና አድ አደርገዋለሁ ማለት ነው። ስለዚህ ራሱ ነው አድ አደርገውና እንደምታዩት እቺ ጋፕ ያለበትን እንዲያርጌ እቺኛውን ወደዚህ አስጠግቼ እቺኛዋን የሚጀምርበት ጋር አድርገዋለሁ። መሃል ላይ እንትን ያለውን ስፕሊት ማድረግ እንዳረሱ መጀመሪያ ቮሊዩሙን ሊጨምር ቮሊዩሙን ጨምሬ ከዛን እቺኛዋን ስፕሊት አደርገዋለሁ፣ ቆርጠዋለሁ ማለት ነው። ስፕሊት ዲሌት መሃል ያለውን ከዛን እንደዚህ በእጃችሁ ጫን አድርጋችሁ ይዛችሁ ታስጠጉታላችሁ። ከዛን እንግዲህ ይሄው ይሄ 5 ነው። ስለዚህ ሁሉንም አሁን ባሳያችሁ መልኩ አድ ታደርጋላችሁ። እኔ ሁሉንም አድ አድርጌ መጨረሻ ላይ ሪዛልቱን ማሳያችሁ ይሆናል ማለት ነው። እንግዲህ አሁን ሁሉንም ጨርሰናል። አሁን ወደ ፋይናል ነው ሴቭ አድርገን ወደ ዩቱብ አፕሎድ ለማድረግ ነው። እንደምታዩት እንግዲህ ቪዲዮቹ ላይ እዚህ ጋር የቪኦኦ ሎጎ እና የጄሚናይ ሎጎ አለ። ስለዚህ እነሱን ሎጎ ለማጥፋት የራሳችሁን ሎጎ አፕሎድ ታደርጉበታላችሁ። ፎር ኤግዛምፕል በክብ መልክ ወይ ደግሞ እዚህ ጋር የሆነ ስቲከር ሙሉ አድ ታደርጉበታላችሁ። የሆነ ስቲከር ላይ ትገቡና ወይ የላይክ ወይ የሰብስክራይብ ስቲከር አድ ማድረግ ትችላላችሁ ማለት ነው። ምክንያቱም ያው ኤአይ ሰራው እንዳይባል ብዙ ሰው ያው ኮፒ ሊንክ ሚላለ እሱን የፈለጋችሁትን መርጣችሁ ስቲከር እኔ እዚህ ጋር ኮፒ ሊንክ እንዲያደርጉልኝ በቃ እሱን ላድርግ ማለት ነው። ሳይዙን ትቀንሱትና ታመጡና እቺ ሎጎ ጋር ብዙም እንደ እንትና ይታይ አድርጋችሁ ከዛ ሙሉ ቪዲዮ ጋር እስከ ሙሉ ቪዲዮ ጋር እንዲጫን አድርጋችሁ ማድረግ ማስቀመጥ ነው ማለት ነው። አሁን ካያችሁት በቃ Money isn't something I just spend, it's something I direct. Every dollar has a job, and I decide where it goes. I could buy this now, or I could make that. ከዛን እንዳለ ያው እንግዲህ ቪዲዮን ጨርሰናል። እዚህ ጋር ካራክተር ቢቀየርበት ፓርት ላይ እዚህ ጋር እንደዚህ ታደርጉና ኦቨርሌይ ማድረግ ነው። ኦቨርሌይ ታደርጋላችሁ ወይ ብላክ ፌድ ወይ ደግሞ ላይት ፌድ ሚላለ። ስለዚህ እነሱን ኦቨርሌዮች አድ ታደርጋላችሁ ማለት ነው።
እንግዲህ መርጣችሁ በየመሃሉ እዚህ ኢሜጅ በሚቀየርበት ቦታ ላይ ኦቨርሌይ አርት አድርጋላችሁ። ክሊክ እያደረጋችሁ ኦቨርሌይ የሚለውን ትነኩና እዚህ ጋር ብላክ ፌድ የሚለውን ክሊክ ታደርጋላችሁ። በየፎቶ የሚቀየርበት ቦታ ላይ እዚህ ጋር ሚና መሃል ላይ ነጭ ከእሷን አለች። እሷን ስክነኳት እንደዚህ ያመጣላችኋል። እናንተ ኦቨርሌይ ወደሚለው ላይ ታደርጉና ብላክ ፌድ ከዛን አሁንም እዚህ ጋር እንዲህ በየሁሉም መሃል ላይ እንደዚህ ካደረጋችሁ በኋላ ከዛም ቪዲዮን ሴቭ ማድረግ ማለት ነው። ይሄው እኔ ሁሉንም ላድርግና ላሳያችሁ። ኢሜጅ የሚቀየርበት ቦታ ላይ ያን እኔ ከት ያረኩት ስለሆነ ነው የዘለልኩት። እንዲህ አሁንም ብላክ ፌድ እናደርገዋለን። ኢሜጅ ካራክተሮች የሚቀየሩበት ቦታ ላይ እንዲህ ብላክ ፌድ ካደረጋችሁ በኋላ እንግዲህ ይሄውና ጨርሰናል። ፋይናል ሪዛልቱ ምን ይመስላል የሚለውን ላሳያችሁ። እዚህ ጋር 1080 ያደርጋችሁ ቪዲዮን ሴቭ ታደርጉታላችሁ። ፋይናል ሪዛልቱ ይሄን ይመስላል። Money isn't something I just spend, it's something I direct. Every dollar has a job, and I decide where it goes. I could buy this now, or I could make that money work for me. Rich people don't ask, can I afford it? They ask, is this worth it? This didn't happen overnight. It's patience, consistency, and letting time do the heavy lifting. Short-term feels good, but long-term builds freedom. I'm not chasing quick money, I'm building lasting wealth. Wealth grows faster with the right people. It's not just what you know, it's who you build with. Opportunities are everywhere, if you train your mind to see them. The environment doesn't make you rich, your thinking does. Money is like a seed. Spend it, and it's gone. Invest it, and it grows.